Someday, everyone will talk about the UFC. ታሪካችን በ1993 ይጀምራል። በዚያን ጊዜ በአሜሪካን ሀገር ውስጥ የሚደረግ ትንሽ ነገር ግን እጅግ አደገኛ ውድድር ነበር። አንድ ቀን በዓለም ዙሪያ ከሚታወቁ የማርሻል አርትስ መድረኮች መካከል ትልቁ ስም እንደሚሆን ማንም አላሰበም። ዩኤፍሲ ጀርባ ያለው የመጀመሪያው ሐሳብ ቀላል ነበር። ከተለያዩ የማርሻል አርትስ የተወጣጡ ተዋጊዎችን በአንድ ቀለበት ውስጥ ማምጣትና የትኛው ስልት በጣም ውጤታማ እንደሆነ ለማየት እንዲጓጉ ማድረግ። ካራቴ፣ ትግል፣ ቦክስ፣ ጁጁትሱ፣ ህግ የለም፣ ገደብ የለም፣ እውነተኛ ፍልሚያ ብቻ። ይህ ሐሳብ የተፈጠረው በአርት ዳኒ እና ሮኒዮን ግሬሲ ነው። ከብራዚል የመጣው ዝነኛው የግሬሲ ቤተሰብ አባል ሲሆን በብራዚላዊው ጁጁትሱ በሚባል የመሬት ላይ ትግል ዘዴያቸው ይታወቃሉ። ኃይሉን ለማረጋገጥ ሮይስ ግሬሲ የተባለ ትንሽና ቀጭን ተዋጊን መረጡ። መጀመሪያዎቹ የዩኤፍሲ ዝግጅቶች ላይ በጣም ትልልቅና ጠንካራ ተዋጊዎችን በማሸነፍ ዓለምን አስደንግጧል። ይህ ለዩኤፍሲ በተመልካቾች ዘንድ አይን እንዲሰጠው ያደረገው እውነት ነበር። ግን ቀደምት ዩኤፍሲ አሁን ካለው እጅግ የተለየ ነበር። ተዋጊዎቹ የእጅ ጓንት ያልነበራቸውና ምንም አይነት ህግ የሌለው የፍልሚያ መድረክ ሆኖ ለብዙዎች ግርምትን የፈጠረ ተቃውሞን የሚያስነሳ ነበር። ጥቂቶች በዚህ ጉዳይ የተዝናኑ ቢሆንም አንዳንዶች የወደዱት፣ ሌሎች የጠሉት መሆኑ አልቀረም። በአሜሪካን ሀገር የሚገኙ የቴሌቪዥን ኩባንያዎች የዩኤፍሲን ስርጭት ያቋረጡ ሲሆን ዩኤፍሲ የገቢ ምንጮቹ በመድረቃቸው ሊዘጋ ተቃረበ። በ2001 አስቬጋስ የመጡት ሁለቱ የቁማር ወንድማማቾች ሎሬንዞ እና ፍራንክ ፈርቲታ ዩኤፍሲን $2 ሚሊዮን ብቻ ገዙት። ጓደኛቸውን ዳና ዋይትን በኃላፊነት አስቀመጡ። ዳና ዩኤፍሲ ጭካኔ የተሞላበት ትርኢት ብቻ ሳይሆን እውነተኛ ስፖርት ሊሆን እንደሚችል የሚያምን ነበር። አዳዲስ ህጎችን በማስተዋወቅ እንደ ጓንት፣ የጊዜ ገደብ፣ የክብደት ክፍሎችና የተሻለ ደህንነት እንዲኖሩ አደረገ። ግቡ በስፖርት ኮሚሽኖች፣ በመገናኛ ብዙሃንና በህዝብ ዘንድ ተቀባይነት እንዲያገኝ ማድረግ ነበር። ነገር ግን ትልቁ ለውጥ በ2005 መጣ። ዩኤፍሲ ዘ አልቲሜት ተዋጊ የሚባል የቴሌቪዥን ትርኢት ጀመረ። ያልታወቁ ተዋጊዎች በአንድ ቤት ውስጥ ኖረው የማይተዋወቁ ተዋጊዎች በአንድ ቤት ውስጥ ኖረው የዩኤፍሲ ለመቀላቀል ይወዳደሩ ነበር። በፎረስት ግሪፊን እና በስቴፋን ቦናር መካከል የተደረገው በሚሊዮኖች የሚቆጠሩ ሰዎች የተመለከቱት ይህ እውነት ዩኤፍሲን አዳነና አዲስ ተመልካቾችን አመጣ። ከዚያች ቅጽበት ጀምሮ ዩኤፍሲ በፍጥነት ማደግ ጀመረ። እንደ ቹክ ሊዴል፣ ቲቶ ኦርቲዝ፣ ራንዲ ኮቶ ያሉ ተዋጊዎች ኮከቦች ሆኑ። ጠንካራ ተቀናቃኞችና አስደሳች ፍልሚያዎች ነበሯቸው። ከካናዳ የመጣውና ትሁትና ጨዋር አትሌት ጆርጅ ሴንት ፒየር የዲሲፕሊንና የክህሎት ምልክት ሆነ። ከብራዚል የመጣው ጸጥተኛና ገዳይ አጥቂ አንደርሰን ሲልቫ በአጻጻፉና በበላይነቱ ደጋፊዎችን አስደመመ። በኋላ የቀድሞው የWWE ታጋይ ብሮክ ሌስናር በዝናውና በመጠኑ ምክንያት በሚሊዮኖች የሚቆጠሩ ደጋፊዎችን ወደ ዩኤፍሲ አመጣ። ሌላው ትልቅ ለውጥ በሴቶች MMA ላይ ተከሰተ። መጀመሪያ ላይ የዩኤፍሲ ሴት ተዋጊዎችን አይፈቅድም ነበር። ነገር ግን አንዲት ሴት ሁሉንም ነገር ለወጠች። ሮንዳ ራውሲ ፈጣን፣ ጠንካራና በራስ መተማመን መንፈስ የነበራት ልጅ ነበረች።
ፍልሚያዎቿ ብዙ ጊዜ ከአንድ ደቂቃ ባነሰ ጊዜ ውስጥ ያበቁ ነበር። የዓለም ኮከብ ሆነች። ያም ኮነር ማክሬገር መጣ። ጮክ ያለ ደፋርና በራስ መተማመን የተሞላው ኮነር ትልቅ ተናግሮ በማንኳኳት ኃይሉ ደግፎታል። በተመሳሳይ ጊዜ 2 ሻምፒዮን ቀለበቶችን በመያዝ የመጀመሪያው የዩኤፍሲ ተዋጊ ሆነ። ስፖርቱ ከፍተኛ ትኩረትም አመጣ። ከደጋፊዎች ብቻ ሳይሆን በዓለም ዙሪያ ካሉ ታዋቂ ሰዎችና መገናኛ ብዙሃን ጭምራ ይህንን ለዩኤፍሲ ስጦታ አበረከተ። በ2017 በታሪክ ውስጥ ትልቁ የውጊያ ስፖርት ዝግጅቶች መካከል አንዱ በታላቁ ቦክሰኛ ፍሎይድ ሜይዌዘር እና በኮነር ማክሬገር መካከል ተደረገ። ይህ የኮነርን ወደ ቦክስ መሸጋገር አበሰረ። ነገር ግን ዩኤፍሲ ብዙ ተግዳሮቶችን ገጥመውታል። አንዳንድ ተዋጊዎች ስለ አነስተኛ ክፍያዎች ቅሬታ አቅርበዋል። የአደንዛዥ እጽ ቅሌቶች እንደ ጆን ጆንስ ያሉ ትልልቅ ስሞችንም ነክተዋል። ፍልሚያዎች በአካል ጉዳት ወይም በአደንዛዥ እጽ ምርመራ ምክንያትም ተሰርዘዋል። እንደ አንደርሰን ሲልቫ፣ ቢጄ ፔን ያሉ አንዳንድ አፈ ታሪኮች በሙያቸው መጨረሻ ላይ ብዙ ፍልሚያዎችን እያጡ በስፖርት ውስጥ ለረጅም ጊዜ ቆይተዋል። ዩኤፍሲ እንዲሁ ከአትሌቶች የገቢ ምንጭ የሆኑትን የግል ስፖንሰሮቻቸውን የወሰደበትም ሁኔታ አወዛጋቢ ነበረ። በ2020 የኮቪድ-19 ወረርሽኝ በመላው ዓለምን በነካበት ወቅት አብዛኛዎቹ ስፖርቶች ቆመው ነበረ። ነገር ግን ዩኤፍሲ ለመቀጠል የሚያስችል መንገድ አገኘ። ያለ ደጋፊዎች ዝግጅቶችን አካሄደ። እንዲሁም ዓለም አቀፍ ሚዲያዎችና ፍልሚያዎች በደህና ለማስተናገድ በአቡ ዳሃቢ የፍልሚያ ደሴት ፈጠሩ። ዳና ዋይት እና ዩኤፍሲ ሁለቱም ምስጋናና ትችት ደረሳቸው። ነገር ግን ስፖርቱን በሕይወት አቆይተውታል። ዛሬ ዩኤፍሲ ዓለም አቀፍ ነው። በብዙ ሀገሮች ዝግጅቶችን ያስተናግዳል። ከታላቁ ኢኤስፒኤን ጋርም ጠንከር ያለ አጋርነት አለው። እንደ እስራኤል አደሳንያ፣ ኢስላም ማካቼቭ እና ሻውን ኦማሊ ያሉ አዳዲስ ሻምፒዮኖችን የራሳቸውን ቅርጽ፣ የራሳቸውን ብራንድ እየገነቡ ነው። ስፖርቱ በአፍሪካ፣ በእስያ፣ በላቲን አሜሪካ ማደጉን ቀጥሏል። በየዓመቱ ብዙ ተዋጊዎች፣ ብዙ ደጋፊዎችና ብዙ ሀገሮችም እየተቀላቀሉት ነው። የዩኤፍሲ ጉዞ የመዳን የለውጥና የስኬት ታሪክ ነው። ያለምንም ሕግ እንደ ጭካኔ የተሞላበት ትርኢት ተጀምሮ ዓለም አቀፍ ተቀባይነትና ተደራሽነት ያለው የተከበረ ስፖርት ሆነ። በመንገዱ ላይ አደጋ፣ ትችትና ጥርጣሬ ገጠመው። ነገር ግን ወደፊት መጓዙን አላቆመም።